በሉት። ተናገር እንሰማሃለን በሉት። መንፈስህ ንቁ ይሁን በሉት። እጅግ ደስ በሚል መንፈስ ውስጥ ነው ያለሁት። ጸሎት የሚወድ ሰው ደግሞ ከጸሎት ጋር ህይወት የተቆራኘ ጸሎት ህብረት ውስጥ ሲገባ ምን አይነት መንፈስ እንደሚሰማው እናንተም ታውቃላችሁ። ይህ ጸጋ ይብዛላችሁ። አሜን። 3 ሰው አሜን ምንም አትሉም። እስቲ 10 ደርሳችሁ አሜን። ምክንያቱም ጸሎት ህብረት ውስጥ አሚን አለ ማለትና አለመናገር ራሱ እኔ አይመስለኝም። አላያችሁም? አንዳንድ ጊዜ ስንጸልይ ቅጥልጥልልና ምንለውን አናቅ። አንድ በጣም የሚወዳት እናት አለችን ተወልጄ ያደኩበት ሀገር ውስጥ ጸሎት ህብረት ናት። ነብስም አይቀርላትም። የመጨረሻ የርካታዋ ጥግ እንደዚህ ትላለች፣ ምን አባቴ ላርግህ ኢየሱስዬ። የመጨረሻ አክፋ የመጨረሻዋም አንዳንድ ጊዜ ምንለው እናጣለን። ትቢያችንን ያራገፈ ኢየሱስ ይባረክ። እስቲ ሰው የሆነ ጮህ አሜን ይበል። ምን ላርግ እንደው አንዳንድ ጊዜ መጽናናት አቅቶን ግራ በገባን ሰዓት እግሩ ስር በርከክ ስንል አይዞሽ የሚል አይዞ የሚል የነገስታት ንጉስ ኢየሱስ ለዘላለም ይባረክ። በጣም እታገላለሁ ከሁለት ቃር ጋር አንዱን እንኳን እንደው አዋጅ ላውጅና ወደ ትምህርቴ ልግባ። ዛሬ አጸድ እናፈርሳለን። ግድ የለም ከዚህ ከመሪው ቃል ጋር አገናኝቼ ብቻ ሳይሆን ልቤ የሞላ ነገር አለ። የሚፈርስ ይፈርሳል። ግን አንድ ሐሳብ እውነት እግዚአብሔር በልቤ ላይ ያስቀመጠውን ዘጸአት ምዕራፍ 2 ላይ ያለውን ግን ሳላውጅ ወደ ትምህርቴ አልገባም። ዘጸአት ምዕራፍ 2 እኔ ሐሳቡን ልተርክላችሁ። ዘጸአት ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል፣ ለሚዲያምም ካህን ለነበረ ሰው 7 ልጆች አሉት። 7ቱም ሴት ልጆች ናቸው። እነዚህ ሴት ልጆቹ ውሃ ይቀዳሉ። ውሃ ቀርተው ከብቶቻቸውን አጠጥተው ግን አያውቁም። በሰላም በጊዜ ገብተው አያውቁም። ሴቶች ናቸው። ሄሎ አንድ ቀን ግን አባት ሁሉ ጊዜ ውጪ ያያል። ልጆቹ በጊዜ ገብተውለት አያውቁም። በሰኔ ሆነው አይደለም፣ ግን በጊዜ የማይገቡት የሴት አቅም ሆኖ ነው። ጉልበት የላቸው። አንድ ቀን እንደ ወትሮ ውሃ ቀርተው ገንዳቸውን ሞልተው ከብቶቻቸውን ሊያጠጡ ሲሉ ጉልበተኞች መጡና ገፋቸው። ይሄኔ አንድ ሰው ከቅርብ ርቀት ተቀምጦ ያያል። ሙሴ የሚባል መጣና ጉልበተኞችን ገፋላቸው። ከዛ በጊዜ ወደ ቤት ገቡ። አባታቸው እንደዚህ አለ፣ እንደ ዛሬ በጊዜ መጣችሁ አላቸው። አባዬ የሚገፉንን የሚገፋ አንድ ሰው ተነሳ። ጨምሩና አሜን በሉ። ዛሬ የሚገፋን የሚገፋ ኃይል ይነሳ። ቤት ላይ፣ ኑሮ ላይ፣ ህይወት ላይ፣ አገልግሎት ላይ፣ ትዳር ላይ ገፊን የሚገፋ እጅ ይነሳ። ባካቱና ዛሬ በሉኝ የሚገፋኝን የሚገፋ አንድ እጅ ይነሳል። ጩይና አሜን በያ። አባትየው እንደዚህ ያሉ ልጆቹ አባዬ ውሃውን ቀዳልን፣ አጠጣማል። ዛሬ ወደ አንቺ ቤት የሚመጣ እጅ የሚገፋሽን ይገፋል፣ የሚያስፈልግህንም ይሰጣል። ከጎናችሁ ያለውን በደንብ ንኩትና ዛሬ በለው ገፊው ተገፍቶ እናያለን። አቤት የጸሎት ሰው ጮህ አሜን ይላል እላችኋለሁ። ገፊያችሁ ይገፋ፣ የሚገፋችሁ ይገፋ። ሶስት ነገር ለአባታቸው ነገሩት። ይሄ ሰው አናቀውም፣
ከዛስ አዳነን። ይህን ሰው አናቀውም፣ ቀዳልን። ይህን ሰው አናቀውም፣ አጠጣልን። ዛሬ የሚገፋው እጅ ሲመጣ ይቀዳልሻል፣ ያጠጣሻል። ደግሞም እላለሁ ይገፋልሻል። መልእክት አለኝ ዛሬ ከአንድ ሰው ቤት፣ ከአንድ ሰው ህይወት፣ ከአንድ ሰው ኑሮ፣ ከአገሬ ላይ ገፊ እየተገፋ ነው። ማሎ አርክኬ ሰሎል ካሳት አንድ ሰው እጁን ያንሳና ዛሬ በልባክ ገፊዬ እየተገፋ ነው፣ እየተገፋ ነው። አዋጅ! ገፊሽ ይገፋል። አይዟችሁ እንደዚህ ከነካካችሁኝ እኔ ትምህርቴን ትቼ ጸሎት ከምገባ ቄስዬ ዛሬ በኋላ ብጸልይ ይሻለኝ። ጥቂት ዛሬ የማካፍላችሁ የመጽሐፍ ቅዱስ ሐሳብ ላይ ላውራ። ድንገት ቅድም ቄስ ሳሚ በብዙ የሚወደድ አባት ነውና እኔ ይህንን የጸሎት ህብረት ለማየት በብዙ ናፍቄያለሁ። ዛሬ ስላየው ደግሞ እጅግ ደስ ብሎኛል። ጌታ በሚያውቀው አንድ ነገር ግን ቃል ገባለሁ። ባገኘኋት አጋጣሚ መጥቼ ጸልያለሁ። በጣም እናንተ ንብ የሚሄድ ነው የሚመስለው። ቅድም ሲጸለይ ይላል ጌታ ሆይ የት ነው የገባሁት? ክፍለ ሀገር ነው እንዲህ ያለሁት? አዲስ አበባ እንደዚህ አይነት ድምፅ ሰምቼ አላውቅም። እኛ ከገጠር የመጣን ሰዎች መከራ ነን። ክፍለ ሀገር ሰው እናቴ ጠዋት ከተንበረከከ ማታ ነው የሚነሳው። አዲስ አበባ መጥቼ የሚንበረከክ ሰው ፍለጋ መከራዬ። በኢየሱስ ስም ይሄ የፈረሰ መሰዊያ ይታደሳል። ስሜ የመጀመሪያውን አላወራም፣ ግን ስሜ ባንታየሁ ነው። አያቴ ናት ያወጣችልኝ። አንዳንዶች ሲጠሩኝ ባንትሽዬ ይሉኛል። ባንትሽዬ ይሉኛል ቆልመጥ አድርገው። በቁልምጫ ስም የጠራህ ኢየሱስ ይባረክ። ያው ተወልጄ ያደግኩት ሀገሬን አልናገርም፣ በኋላ ነግራችኋለሁ እንዳትፈሩ። አንዳንዱ ሀገር ሲጠራ ድንግጥ ይላል። የምናነሳው የመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ 11 ቁጥር 6 ነው። ዕብራውያን ምዕራፍ 11 ቁጥር 6 ነው። መጽሐፍ ቅዱስ ለምትጠቀሙ ገልጽ 203 ገደማ ላይ እናገኛለን። እንዲህ ይነበባል። ያለ እምነት ደስ ማሰኘት አይቻልም። ያለ እምነት ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልጋልና። እምነት በተያዘ ነገር ላይ ተይዟል አያስብልም፣ ቢያዝም ይለቀቃል ያስብላል። እምነት በተከበበ ነገር ላይ የኔ አምላክ ያወጣል ያስብላል። እምነት በጨለመ ነገር ውስጥ ቆሞ ይበራል ያስብላል። እምነት በሚበላ በሌለበት ቦታ ላይ የኔ አምላክ ያበላል ያስብላል። እምነት ስለዚህ አንድ ሰው ለማየትም ለመውረስም ለመያዝም ለመዋጋትም እምነት ስሙኝ፣ ለመጨበጥ እምነት፣ ለመውረስ እምነት፣ ለመዋጋት እምነት፣ ለመግባት እምነት፣ የጠላት መንደርን ለማነቃነቅ እምነት። ያለ እምነት ማየት አይቻልም። ያለ እምነት ማየት አይቻልም። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዚህ አላቸው፣ እናንተ እምነት የጎደላችሁ ትከተላላችሁ፣ ታውጃላችሁ፣ ታወራላችሁ፣ ትናገራላችሁ፣ ግን የሆነ እምነት ጎሏል። ዛሬ አንድ አጸድ አንድ መሰዊያ በአግባቡ ይታደሳል። ታዲያ ምን ልታውል ነው? የመጀመሪያው የምናወራበት ርዕስ የእምነት ማጣት ምልክቶች የሚል ነው። እምነት የሌለው ሰው ምን አይነት ምልክት አለው? የሚያምን ሰው የራሱ ምልክት አለ። ዛሬ ግን የምናወራው የእምነት እጦት ምልክቶች ናቸው። እምነት የሌላቸው ሰዎች ምን አይነት ምልክት አላቸው? ዛሬ ይሄ የማላት ህብረት ነው፣ የማላት ቡድን ነው፣
የጸሎት ጉልበት ያለው ነው። ለአገር የተቀመጠ ነው። ለቤተ ክርስቲያን የተቀመጠ ነው። ለመፍትሄ የተቀመጠ ነው። ዛሬ አሜን ትለኛለህ። እምነት በኃይል አንተ ላይ ይወድቃል። ራሳችሁን ስታዩ እንደ ቀላል ሰው ካያችሁ ስታችኋል። ልንገርህ፣ አገር የቆመችው በሚጸልይ ሰው ነው። ያላኮረፈ አሜን ይበል። ቤተ ክርስቲያን ያለችው በሚጸልይ ሰው። የማይጸልይ አገልጋይ ያስታውቃል። የማይጸልይ መጋቢ ያስታውቃል። የማይጸልይ ጴንጤ ያስታውቃል። ወሬው አያምር፣ ጫወታው አያምር፣ ንግግሩ አያምር፣ ምን አያምር። የማይጸልይ ሰው ዛሬ የጸሎት ቅባት ይውደቅባችሁ። ከጎናችሁ ያለውን ሰው ያዝ አርጉትና ጸሎት ነገርህን ይገልጠዋል በሉ። ጸሎት በሏ። ድገሙና በሏት። ጸሎት ማንነትሽንም ይገልጠዋል። ዛሬ በኢየሱስ ማንነትን የሚገልጥ የጸሎት አቅም ይውደቅባችሁ። ጸሎት ይገልጣል። ባይዘው ማን እንደሆነ የሚያሳይ መስታወት ቢኖር ጸሎት ነው። ጸሎት በደንብ ነው የምነግራችሁ። ታዲያ እንደው ስለ ጸሎት ባስተምር ጥሩ ነበረ፣ ግን ያው ከናንተ በላይ ስለ ጸሎት ማን ያስተምራል? እውነቴን እኮ ነው። አንዳንድ ሰው 10 ደቂቃ የማይንበረከክ ሰው 13 ነጥብ ይዞ ሲቀመጥ ያስቀኛል። ጸሎት አንደኛ፣ ጸሎት ኧረ መጀመሪያ 1 ደቂቃ በሉት። 13 ነጥብ ከመዘርዘር ስንት ደቂቃ መንበርከክ? ስለዚህ የጸሎት እጦት ምልክት ምንድን ነው? በደንብ አስተውላችሁ ስሙኝ። ዛሬ የምናፈርሰው መሰዊያ ስለሆነ ነው። የጸሎት የእምነት እጦት ምልክት የመጀመሪያውና አንደኛው የማያምን ሰው፣ እምነት የሌለው ሰው ጠማማ ነው። በሐሳብ አትግባባም፣ በንግግር አትግባባም፣ በስራ አትግባባም፣ በመንገድ አትግባባም ከማይጸልይ ሰው ጋር፣ ከማያምን ሰው ጋር። የእምነት እጦት ምልክት አንዱ ጥመት ነው። አሁን የሚሰበረው መሰዊያ፣ የሚፈርሰው መሰዊያ ከምድራችን ላይ የጠማማነት መንፈስ ይሆናል። ጥመት ነው። የማያምን ሰው ጠማማ ነው። ማቴዎስ ወንጌል ምዕራፍ 17 ቁጥር 17 ኢየሱስን የተናገረ እንደዚህ አላቸው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ ከኔ ጋር የርክ እኔ አብሬ እያለሁ እየሰራው እየተናገርኩ እያደረኩ እየፈወስኩ እኔ አባት ነኝ እያልኩ የማታምን ጠማማ ትውልድ። አየህ፣ አሁን ኢትዮጵያን የያዛት ምንም አይነት ወሬ አታውሩ፣ ጥመት ነው። የጥመት መሰዊያ ዛሬ ይፈርሳል። ቀንሳቸዋል። በደንብ አሜን በሉ። ጩሁና ዛሬ በሉ። ከኔ ከአገሬ፣ ከኔ ከቤተ ክርስቲያኔ፣ ከኔ ከቤቴ የጠማማነት መንፈስ ይሰበራል። ዛሬ ያለማመን መሰዊያ ይፍረስ። የማያምን ሰው ጠማማ ነው። አትግባቢው ማለት ምን ማለት ነው? አውዱን እናውጣ። እግዚአብሔር ይችላል ስትይ አንቺ እሱስ አይችልም። እግዚአብሔር ይሰራል ስትል አይሰራም ይላል። ሰምታችኋል። ይህንን በብዙ ምሳሌ ስለምትናገሩት እኔ በደንብ ላውራ። ድንገት ቄስ ያቃቸው ከሆነ አላውቅም። ባለ የነበሩ ማማታየች የሚባሉ እዚህ ልደታ መጥተው መሰለኝ ጎበዝ ነብይ የነበሩ። በእርግጥ ቀልድ አይደለም፣ ይሄ እውን የሆነ ነገር ነው። የማማታየት ቀልድ ነው እንደ ሰዎች ያለ ያቀ ማማታየት ማለት ህይወታቸው የተጎዳ፣ ኑሯቸው የተጎዳ፣ እንጀራ የሌላቸው ግን ህልመኛ፣ ቤት የሌላቸው ግን አደገኛ፣ የጠላት መንደር የሚያነቃንቁ። እኛ በህይወታችን ልሳን ሰው ቋንቋ ሲናገር በባለ ምድር ተሰምቶ አይታወቅም። ማማታየት ናቸው። መንገደኛ ጴንጤ እየጠሩ እጅ ጭኑ ነበር፣ ያውም በእኛ ቤት። ከዛ አንድ ቀን ማማ ሁላ ይመሰክራሉ አሉ። ማማታየት እዚህ ልደታ መካነ ኢየሱስ እንደነበሩ ሰምቻለሁ። ሁሌ ነው አሉ። ተተርጉሞ ነው በኦሮምኛ ወደ አማርኛ። ሁሌ ማማታየት ሁሌ ምስክርነት አላቸው። 50 ኪሎ ጤፍ ጌታ ሰጠኝ፣ 50 ኪሎ ገብስ ጌታ ሰጠኝ። ሁሌ ነው እሁድ አንዱ ዛሬስ ፈትናቸዋለሁ አላሉ። እሺ ፈትናቸው። 50 ኪሎ ገብስና 50 ኪሎ ጤፍ ገዝቶ በር ላይ ጣለ። የማማታየት እምነት ሊታይ
ከዛ ጠዋት እንደ ልማዳቸው በር ሲከፍቱ ጤፉም ገብሱም ቁጭ ብሏል። አነሱና ገቡ ወደ ቤት። ወደ ቸርቻቸው ነጠላቸውን ሽክ አድርገው ሄዷ። ልክ ፕሮግራም ሊያልቅ ሲል ኧረ ተው እንዳዘጋ ምስክርነት አለ። ያ ሰው ብድግ አለና ውሸታም አላቸው። ለምን? እኔ ነኝ ያስቀመጥኩት ገብሱን። ወይ ልጄ ጎበዝ፣ እግዚአብሔር ይልካል፣ ሰይጣን ይሸከማል። እኔ ምን አልኩ? ላኪ እግዚአብሔር፣ ተሸካሚ እሱ። በሬ ላይ አንጥቶ ጥሎ ሄዷል፣ ነገም አንጥቶ ጥሎ ይሄዳል። እመን። ዛሬ የጥመት መንፈስ ከኢትዮጵያ ይሰበር። እመንና ተቀበል። አለማመን ነው ኃጢአት። አለማመን ነው የጠላት መሰዊያ። አለማመን ነው የሰይጣን መሰዊያ። ዛሬ አለማመን የተገነባ መሰዊያ ይናድ። መሰዊያ ነው አለማመን የጠላት። እግዚአብሔር የሚችል አምላክ ቤት እያለ አለማመን ጠማማነት የጠላት መሰዊያ ነው። ጥመት መሰዊያ ነው። ያጣምማል። እኔና እኔ በጣም ነው ባለቤቴን የምወዳት። እኔና ባለቤቴ እንተዋወቃለን። እኔ በእምነት 100 ነኝ። እሷ በእምነት 65 ናት። የ35% አለ። እንኳን ከ50 አለፈችልኝ። እኔ ጠዋትም ሲነጋም ሃሌሉያ እላለሁ ተነስቼ፣ ማታም ሃሌሉያ እላለሁ። ቆይ ምኑን ጨብጠህ ስትለኝ ያሳይሻል ጌታዬ። ዛሬ ምኑን ጨብጠህ ለሚለው እመን ያሳያል አምላኬ። አገሬ ስትል ዝም በል ለሚል ንገረው ያሳያል አምላኬ። ቤተ ክርስቲያኔ ስትል ዝም በል ለሚል ንገረው ያሳያል አምላኬ። እምነት የእምነት ጥግ አለማመን፣ ጠማማነት የእምነት እጦት ምልክት ነው። የማያምን ሰው ጠማማ ነው። እንቀጥል። ሁለተኛው ምንድነው? የማያምን ሰው ምልክቱ የማያምን ሰው ኩራተኛ ነው። ይሄን ኩራተኛ የሚለውን ተረጉምላቸዋል። ኩሩ ነው። ጤነኛ ኩራት ያልሆነ ትዕቢተኛነት ማለት ነው። ላሳያችሁ መጽሐፍ ቅዱሳችሁ ዕንባቆም ምዕራፍ 2 ቁጥር 4 ዕንባቆም እንደዚህ ይላል። እኔ ላንብብላችሁ። እነሆ ነፍሱ ኮርታለች። አውዱን እዩ። ነፍሱ ኮርታለች፣ በውስጡ ቅን አይደለችም። ጻድቅ ግን በእምነት በሕይወት እዚህ ውስጥ አማኝ ልጣ እጁን ዘርግቶ ጻድቅ ይበል ውስጥ ግን በእምነት በሕይወት ይኖራል። ዛሬ በእምነት ይገልጣል። ነፍሱ ኮርታለች። የማያምን ሰው ምልክቱ ኩራተኛ ነው። ምን አይነት ኩራት ያለው? ትንሽ ነገር ትምክቱ ነው። እንደዚህ ይላል፣ እኔ መኪና አለኝ፣ እኔ ቤት አለኝ፣ እኔ ተምሬያለሁ። ነፍሱ ኮርታለች። ያሰማረኝ ጌታ ነው አይልም፣ የሰጠኝ ጌታ ነው አይልም። ጻድቅ ግን ቢኖረውም ባይኖረውም በሕይወት ይኖራል። ያውም በእምነት። አሁን መፍረስ ያለበት መሰዊያ የኩራት መሰዊያ ነው። አሜን አትልም? እኔ ያደኩት ባሌ ሮቤ ነው ተወልጄ የሚያደኩት። ያው የአባቴ ዘሮች የታወቁ ናቸው። የዩሱፍ መሐመድ አሊ ከድር ኢልሚ ልጅ ነኝ። ምርጥ ሶማሌ አላምርም ራሱ። እና በጣም የሚገርመኝ ልንገራችሁ፣ የኔ ዘሮች ደሎ የሚባል ሀገር ነው የሚኖሩት። ደሎ መና። አንዱ አጎቴ ሀብታም ነው፣ ዑመር የሚባሉ አደገኛ ሀብታም። ግመል ይሰጣል፣ ግመል ይነግዳል፣ ግመል ያከፋፍላል። እኔ በጌታ ሆንኩ። ደሎ መና ሆስቴል አለ የመካነ ኢየሱስ። ሄድኩ አንድ ቀን። ረስተውኛል፣ ጥለውኛል፣ አያቁኝም። እንደማንኛውም ሰው ሜዳ ላይ ነው ያደኩት። አያቴ ጋር ባድግም እንደማንኛውም ሰው የገበያ ዳር ልጆኛ አድጌያለሁ። ከዛ ኮንፈረንስ ሄጄ ምንድነው የሚባለው ይሄ ሎንግ ቤዝ መኪና ቶዮታ፣ አንድ ፈረንጅ አለ፣ ቄስ ሆነን አንድ 4 ሆነን ሄድን። እኔ ኮንፈረንስ አለ። ቤቱን አውቀዋለሁ፣ ያክስቴና ያጎቴን ቤት። ሹፌሩን እንደዚህ ያልኩት፣ አዙርና እዛ ጋር ቆምልኝ አልኩት።
እነሱ በር ላይ አቦ አዞሪያችን አዳብ ያልኩት ዞር አረገና በር ላይ አቆመ። መስታወቷን ወረድ አደረኩና አንድ ልጅ አላት ፈልመታ የሚባል ፈልመታ አልኩት በመስኮት አለኝ። እናትን ጥራት አልኩት። አያቀኝም እኮ። ከዛ ሮጠ ሄደና ማያላት ወይኔ ግብር አልከፈልሽም መንግስት እየፈለገሽ ነው አለ። መጡ ተጣጣጥረው በመስኮት ስታይ ታቀኛለች። ይደ ማልት ስፊድ ያለች ምን አመጣህ አለችኝ። ከዛ ምን ብትለይ ጥሩ ነው ባንቱ ከያለች ወይ ይላታለሁ። ካፊኒ ወንክ እንዴ አለችኝ። አይ ምን ሆነ ባለስልጣን ወንክ? አይ በቃ ሰሞኑን 3 ቀን እዚህ ስላለው ነገ ከነገ ወዲያ አገኝሻለሁ እንደዚህ ይደ ሰባኪ ወንክ። በስንተኛ ቀን በሶስተኛ ቀን መጨረሻ ማታ ቤት ተጠራው። አጎቶቼ የኛን አገር ባህል ገንፎ አገነፉ። ምን አሉ? ጫማ ወለቅን ተቀመጥንና ትሰማለህ አለኝ አጎቴ። አቦ አበደን አለኝ። እኔ የሚል አዎ ይሄንን ኢየሱስ የምትለውን ከተውክ 10 ግመል ሰጣለሁ። አስላው በ50,000 ብር። አንተ ጴንጤ ቆፍጣና አይደል? እኔ ዱድ የለኝም። 450 ብር መካነ ኢየሱስ ደሞዝ ትከፍለኛለች። ሌላ አላቅም። እኔ መለስ ሰረኩና አቤራ አልኩት አጎቴ ማለት ነው። አንተም የኔን ኢየሱስ ከተቀበልክ 10 ግመል ሰጣለሁ። ምን አይነት ጴንጤ ነው ያለው? ጩና ምን ብልባክ ቢኖር ባይኖር ቢበላ ባይበላ ዘላለማዊ ጌታ አለ። ዘላለማዊ ጌታ አለ። ከትቢያ የሚያነሳ ለክብር የሚያበቃ በናቁ ፊት የሚያከብር ኢየሱስ። ምን አለ የዳነ ጮሆ ኢየሱስ ቢል ባከዛ በደም ኢየሱስ በል አለ። አንገትማ ያስደፋል፣ ቀናም ያረጋል። ዛሬ ነግራለሁ፣ ጠማማነት ይሰበራል። ከዛ ምን ቢል ጥሩ ነው የኔ አጎት አቦ አበደን አለ ጴንጤ ሁሉ አንድ አይነት ነው አለ። ምን ነው ለዋለው አንድኛ አገር ታደሰ የሚባል ሰው ያላለ በአህያ ውሃ የሚቀዳ 5 ሳንቲም የለውም አለ። ግን ሁሉ ጊዜ እንዲህ ይላል አለ የነገታ ይላል። ዛሬ ምንም የለንም ግን ጌታ አለ። አቦ አንድና ተዋለ ሩቅያ ያሉ ጴንጤዎች ዛሬ ነግራለሁ ሩቅና ያለን ተስፋ አለ። ጨለማ አይደለም ተስፋ አለ። ሞት አይደለም ክብር አለ። ጭንገፋ አይደለም ልምላሜ አለ። እኔ አይታየኝ። እኔ የሚታየኝ ከፍታ። እውነቴን በህይወቴ በኑሮ በልጆቼ በቤቴ በአገሬ በቤቴ አንድም ቀን ዝቅታ አይቻላቅም። ነገም ከፍላለሁ። አንቺም ትያለሽ፣ አንተም ትላለህ። ከጎናችሁ ያለውን አየት ታርጉትና የወረደ እይታ ካንተ ይመታ በሉት። በሏት በደንብ ምን አለ በደንብ ብትባባሉ። አንዳንድ ሰው ብድግ ሲል ያሳየኛል። ዛሬ የወረደ እይታ ከቤት ይመታ። የወረደ እይታ፣ የወረደ አምልኮ፣ የወረደ ስብከት፣ የወረደ ጸሎት፣ የወረደ አይቻልም። ከዚህ በኋላ ከፍታ እናያለን። ማሙቃችሁ አልሄድም። የመሰዊያ አገልጋይ ነኝ። እውነታውን ግን ነግራችኋለሁ። ዛሬ የሚፈርሰው መሰዊያ ምንድነው ካልከኝ ከምድሬ ላይ የኩራተኝነት መሰዊያ ይፈርሳል። ጊዜ ካገኘው ስለምጸልይ ይሄ የሚፈርስ መሰዊያ ነው ያቀብ። እኔ ደስ ብሎኛል። ገና አይቻለሁና የመሪ ጥቅሳችሁን ዋው ምን አይነት ቃል ነው! እንዴት ተመዞ ወጣ ራሱ የአባቱን መሰዊያ አፈረሰ። ድንገት ይሄንን ነገ አውዱን ልናገር ወዳለሁ። ይሄ ቴዎሎጂካል ሐሳቡን በሌላ ጊዜ ወይ አላውቅም፣ እሁድ ነው የሆነ ነገር ላይ ታገኙታላችሁ። ግን ቴዎሎጂው ምን ማለት እንደሆነ ነገ አሳያችኋል። ግን መሰዊያው ይፈርሳል። ሁለተኛው የዚህን ቃል ሶስተኛ ሐሳብ፣ ሶስተኛውን በደንብ ስሙኝ። የማያምን ሰው ምልክቱ ምንድነው? የማያምን ሰው ፈሪ ነው። ፈሪ ነው። ሲል ይደነግጣል፣ ሲጎል ይብረከረካል፣ ሲያጣ ያለቅሳል። የእምነት እጦት ምልክት ፍርሃት። ስሙኝ፣ የማያምን ሰው ፈሪ ነው። ዛሬ አስረግጬ ነው የምነግራችሁ። ከፈራ አታዋጣኝም ተባባሉ።
አላላችሁ? ይኸው አንዳንዱ ፈርቶ እንደዚህ በደጎን ይታያል እንደ ሙሽራ። ከፈራሽ አታዋጭኝም በያ ከፈራ አታዋጣኝም። ባይዘቤ ልንገራችሁ የጸሎት ህብረት ፈሪ አይፈልግም። ምን ነው? ለዚህ እኮ ነው ጌዲዮን የፈራ የደነገጠ አያስፈልገኝም ማለት። ለምን? የኔንም ትጥቅ ያስፈታኛል። እሱን ፈቱ። እንዴው ልናገር ሌላ ነገር እንዳትተረጉሙብኝ አይደለም። እኛ ሀገር ገና የቀድሞ እንትን ኢህአዲግ ሲገባ የገባ ሰሞን በደንብ ስሙኝችን ምሳሌ የፈራ ልናገር ስለፍ ሁለት ወታደሮች ብቻ ነው የገቡት በነጭ ምንድናት እቺ ትንሽ ቶዮታ መኪና ላይ። እናንተ ከተማዋን ዞሯት በዚህ ጋር በዛ ጋር እንደዚህ ወጥ መሳሪያ ይጫኑ። እኛ ሀገር ደግሞ የኛ ዘመዶች አይደል የሚበዙት አትሉም? እንደዚህ ያሉ አባዋሉ መናንበይና አሉ ከቤት እንዳትወጡ። ለምን? ሰዎቹ ገቡ ተባለ። ስንት ናቸው ግን? ለአንድ ወር ሁለት ወታደር ከተማዋን ተቆጣጠረ። ከወር በኋላ በሰልፍ ገቡ። ወጡና አላህ አሉ። ምን እነዛ የት ሄደው ነው እነዚህ የመጡት አሉ። ስንት ነው የገቡት? የፈራ ይመለስ። እነግርሃለሁ ሁለት ሆነ ለውጥ ታመጣል። ጠቅላላ ምሽግ ገባ። የት ሄደው ነው እነዚህ የዘነቡት ተባለ። የገቡት ስንት ናቸው? ለካ ሁለቱ ከተማዋን አስሰው ሰላም ነው ግቡ ብለው ደውለው ነው። የጸሎት ህብረት ይጠርጋል፣ ያጸዳል። አሁን ሰላም ነው የሚል መልእክት ከዚህ ጉባኤ ይወጣል። ረጩና አሜን በልባክ እስቲ ይሄ ጉባኤ በለኛ የሰላም መልእክት አለው። እኔና ቄስ ሳሚ አንዳንድ ፕሮግራሞች ላይ በደንብ እየተገናኘን ስለሆነ በጣም የማላጆች የጸሎት ህብረት ይታወቃል። በምንጭ ይታወቃል አይደል? ድሬዳዋ፣ ጅማ ላይ አሁን ሌላም አገር ላይ እንዲሰማለሁ። እኔ በሄድኩበት ቄስ ስላለ አንድ የባህር ዳር ፓስተር ግን እንደዚህ አለኝ። አርባ ምንጭ ላይ ስንት ነበር? ስንት ነው ይዘህ የገባኸው ቄስዬ? የመጀመሪያ 35 ነው 60። ከዛ የባህር ዳሩ ፓስተር ሰማና 60 አው ባህር ዳር ስትመጡ 1500 አድርጓል። ምን ነው ለዋለው የረጅም ዓመት የኖረ የተቀበረ አንድ መርገም አለ በ5 እና በ30 ሰው አንችለውም ሲለኝ እኔ እንደዚህ አልኩት። እኔና ቄስ ሳሚ እንበቃለን። ይበቃል። የፈራ ይመለስ። ዛሬ ትገለብጠዋል። በቃ አትፍ። እምነት የሌለው ሰው ፈሪ ነው። እንደው በጣም የካሜራ ነገር ስለሆነ እየተጠነቀቅኩ እንጂ ብዙ ነገር ነግራችሁ ነበር። እኔ የባሌ ልጅ ነኝ። ዛሬ ከሚፈርሰው አንዱ እንደውም እኛ ሀገር ያለ መንፈስ ነው። የድሬሻው ሁሴን መንፈስ ተወልጄ ያደኩበት ጭቃ የሚቀባ መንፈስ አደገኛ የሆነ ሙዳ የሚደረግበት ዛሬ በኢየሱስም አጸዱን እናፈርሳለን። አደገኛ ታቃለሱ አደገኛ ዛሬ ነው የጸሎት ህብረት ነው ለካ ምን ያስፈራኛል? አደገኛ የሆነሱ አደገኛ ክልል ላይ መስዋዕትነት ተቀብቶ የሚሾሙ ሰዎች የሚወለዱበት ዛሬ እናፈርሰዋለን። አላያችሁም? እዚህ ቦሌ አካባቢ በስተው ሲጨብጧችሁ ገሪቦች የሚባሉ እጃችሁን አንዳንዴ እነሱ በጣም አደገኛ ድግምት ነው። ላይ አባር እስቲ እጅን ወንድሜ ቱቱቱቱ አቤት መንገድ ይላሉ። መርገም ነው። ከኛ ጋር ነው የመጡት። እሱም መንፈስ ዛሬ እናፈርሳለን። እሱ ታውቃለህ ረጅም መንገድ የሚያሰናክል መንፈስ ይባላል። እግዚአብሔር ዛሬ ይገለብጠዋል። ስለዚህ እምነት የሌለው ሰው ፈሪ ነው። አትፍራ፣ ውጋ። አጋንንት ላይ የሚራራ ሰው ያሳዝነኛል። እኔ አስታውሳለሁ ልጆኜ ገና ወደ ጌታ የመጣው ሰሞን በርኩበት ኮንፈረንሶች የምናገራት ቀልድ አይደለችም፣ ቁም ነገር። አጋንንት ጮሆ ቤት ሞልቷል። ጴንጤዎቹ እንደዚህ አድርገው ውጣ ይላሉ። እስቲ እንዴት ነው የሚያስወጡት ብዬ ቀስ ብዬ በር ከፍቼ አየሁ። ሳይ
ምንም አልያዘም። እንደዚህ ብቻ በእጁ ይዞ ውጣ ይላል። እንዲህ ከሆነማ እኔም አወጣለሁ። ቀስ ብዬ እንደምንም ገባሁና ሳይ አደገኛ ናቸው። ዋ ይላሉ። እነዚህማ ይመቱኛል አልኩ። ወደ ጥግ ሳይ አንድ ኩስስ ብላ የተቀመጠች አየሁ። እቺንማ አያቀተኝም አልኩና ጠጋ ብዬ ኩስስ ማለቷን አይቼ በኢየሱስም ውጣ ስል ኩስስ ያለችዋ ሂድ ነጭ አለች። እኔ እኮ ደካማ ናት ብዬ ነው ይርጋዚህ ነጭ አለችኝ። ያንዴ ደግሞ ገና ከስፖርት ዓለም እንደመጣው ነው የካራቴው መንፈስ አለ። ምን ብላ ጥሩ ነው አፈር ነው ማበላሽ ውጪ ጠብቅ ያልኩት። እኔ እኮ በጉልበት መስሎኝ የሆነ በጥፊ መስሎኝ ለካ ደፋር የሚያደርግ አንድ ጸጋ አለ፣ አንድ ቅባት አለ፣ አንድ ኃይል አለ። ዛሬ የሚገልጥ ቅባት ያግኘ። አንተ እንደ መሻቴ መናፍስት ላይ ያነሳኝ ጌታ ሆይ አልኩ። ወጥቼ አንድ ቀን በሳምንቱ እንዴት ተሰድበኛለች? ነጭ ያውም ነጭ ይባላል። ቀባኝ። ከዛ አልኩ ከተማችን ውስጥ አንድ ረጅም ዓመት የሚዞር እብድ ሰውዬ ማን እንደመጣው አላቅም። ቸርች አይመጣም። እኔም ቸርች ግቢ ውስጥ ዞር እላለሁ። በድፍረት አሁን እንደዚህ አልኩት፣ አንተ የከተማ እብድ ግባ ወደ ጸሎት ቤት ስለው ግብት አለልኝ። በር ላይ ደግሞ ፈራው። አሁን ብገባ እዛ በቦክስ ቢጠጣኝ አልገባም አልኩና በር ላይ ቆሜ ጮው ስለው አለ። አሁንም ጮው ስለው ጮኸ። አሁን ገባለሁ አልኩ። የእምነት እጦት ምልክት ፍርሃት ነው። ዛሬ ድፍረታችንን ያፈረሰ ጠላት አናቱ ይመታ። አሜን። እንቀጥል። የእምነት እጦት ምልክት ምንድነው? አራተኛው የማያምን ሰው ፍቅር ይጎለዋል። የማያምን ሰው ፍቅርን አያውቅም። የማያምን ሰው ድንገት ሶስተኛ ላይ ለሰጠዋችሁ ጥቅስ ካልሰጠዋችሁ ልመለስ። ማቴዎስ 8 ቅድም ያነበብኩ ስለሆነ ነው የዘለልኩ። 8:26 አራተኛው የማያምን ሰው ፍቅር ይጎለዋል። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ በጣም የምናገረው ብዙ ጊዜ የምንናገረው እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ አይለያዩ። እነዚህ የሚገኙት የሚያምን ሰው ጋር ብቻ ነው። ላብራራው። የሚያምን ሰው እምነት አለው። የሚያምን ሰው ተስፋ አለው። የሚያምን ሰው እዚህ ቆሞ ነገን ያያል። የሚያምን ሰው ጨለማ ውስጥ ሆኖ ብርሃን ያያል። የሚያምን ሰው የወደቀን ይወዳል። የሚያምን ሰው የተቀበዘበዘን ያቅፋል። ወገን የለውም፣ ዘር የለውም፣ አገር የለውም። ለምሳሌ ጸሎት ህብረት ማለት ወታደር ነው። ወታደር ዘር የለውም፣ ወገን የለውም። ሁሉን ክዶ ሁሉን ትቶ ነው አገር የሚል ስሜት ይዞ የሚሄደው። የጸሎት ህብረት ዘር የለውም። እንደኔ ሶማሌ ነኝ አይልም፣ የለውም። ስታድግ ከምታድግ አገር ይበላል። አገሩ ስትራብ አይወድም፣ ሰው ሲወድቅ አይወድም። የጸሎት ሰው አንዳንድ ጊዜ ያጋጥማቸዋል። እግዚአብሔር ሆይ አገሬን አስባት ስትሉ ዞሮ የሚያያቸው ጤነኛ ያልሆነ መንፈስ ማለት እሱ ነው። የሚኖርባትን አገር የማያውቅ ሰው የፍቅር ሰው አይደለም። እኔ አሁን አንዳንዴ ጀለባሌ ሲሉ ድንግጥ እላለሁ። ወይኔ አገሬ እያደግኩ ስመጣ ግን ከሆነች ክልል መንፈስ ወጣው። የፍቅር ጉልበት ውስጥ የገባ አሜን አትሉ? ጨምሩና ድገሙና አንዴ ጨምሩና አቤት 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 አቤት። ከጎናችሁ ያለውን ሰው የእምነት ሰው የፍቅር ሰው ነው በሉት።
አቤት ጨምሯ። አይ በደንብ ጨምሪያ። አላያችሁም? አንዳንድ ፍቅር የሌለው ሰው ጸሎት ህብረት ላይ ተጣልቶ ሲመጣ ጸሎቱ ራሱ እጁን ወደ ተጣላው ጎረቤቱ ነው የሚጠቁመው። ኤው ጠላቴ ወዴት ነው እየጠቆመ? ትገለብጠዋለህ። አይገለበጥም። መጀመሪያ ጣትን አንሳ። እዚህ ነው መጽሐፍ ቅዱስ ሲናገር አስቀድመ መባህን አስቀምጥ። ሂድና ከወንድምህና ከእህትህ ጋር ታረቅ፣ ከዛና መባህን ክፈል። ያኔ ጸሎት መልሳለሁ። እምነት የሌለው ሰው ፍቅር አያውቅም። የእምነት ሰው የፍቅር ሰው ትንሽ ትልቅ አይልም። የተማረ ያልተማረ አይልም። የወደቀ የተነሳ አይልም። ሁሉ የሱ ነው የፍቅር ሰው። ሁሉ የሱ ነው የእምነት ሰው። ሁሉ እኔ የእናቴ እናት ናት ያሳደገችኝ። አያቴ ቢያንስ ከአባቴ ዘሮች ሰርቃኝ ነው በ7 ዓመቴ ወሰደችኝ። ሄዳ ተደብቃ መጣ። እንኳን ወሰደችኝ። ይሄኔ እናቴ ተይ ከዛ ወሰደችኝ። እናት አያቴ ጋር ስላደኩ ወጉንም ስርዓቱንም ሁሉንም አውቀዋለሁ። የኔ አያት አራዳ ናት። በ90 ዓመቷ አሁን ስትጸልይ ጸሎቷን ልነግር አልችልም። ማታ ማታ አሁን እንኳን ከተለያዩት ብዙ ግን አውቃለሁ። ትልቅ የቀበሌ ቤት ውስጥ ነው የምንኖረው። 9 ልጅ ነው ያሳደገችው። ብርድ ልብስ እኛ ቤት በሕግ ያስቀጣል። ሜዳ ላይ ትተኛታል። በቃ ሂድ እዛ ያገኘውን ብላ ማታ ስትጸልይ እንዲህ ትላለች ሁሌ የኔ ገብርኤል የኔ መድኃኒዓለም በሰላም እንዳዋልከኝ በሰላም አሳድረኝ። የማማ ጸሎት ነው። አንድ ቀን ይባስ ብዬ እኔስ ብጠይቃት እማ ወዬ ምን ነው በአንዱ ብትጸልይ አልኳት። ዝበል ቀድሞ የሰማ ይስማ ብዬ ነው። ባንተ ቀድሞ የሰማ ይስማ አለችኝ። ምን ልትል ነው በለኝ። የሚሻማው የሌላ አምላክኛ ብቻ ነው ያለው። ስጡና ምን በልባክ ይው ደባል የሌለው አምላክ ያለው ጮኻ ምን ይበል። ጆሮ ያለው የሚሰማ፣ አይን ያለው የሚያይ፣ እግር ያለው የሚራመድ፣ እጅ ያለው የሚያነሳ ያንተ አባት ኢየሱስ ነው። አዎ ታውቃለች የኔን አምላክ። ልቀጥል በጣም ልሂድ። ሌላኛው እምነት የሌለው ሰው ምልክቱ ምንድን ነው? ልጸልይ ስለምወድ እምነት የሌለው ሰው ምልክቱ ምንድን ነው? የማያምን ሰው ምልክቱ ይቸኩላል። ጀርጀራዳ ይነሪ ይፈተን በጣም ችኩል ነው። የማያምን ሰው መረጋጋት አያውቅም። ለዚህ ነው መጽሐፍ ቅዱሳችን ሲናገር በምሳሌ ምዕራፍ 13 ቁጥር 11 እንደዚህ የሚል ቃል አለ። በችኮላ የምትከማች ሀብት ትጎድላለች። ጥቂት በጥቂት የተከማቸች ግን ትበዛለች። በችኮላ የተከማቸ ይበተናል። እኔ የእህል አገር ሰው ነኝ። ገብሳለስ እንዳል በጣም መጥፎ ነጋዴዎች ደግሞ አሉ። ጉዳቸውን ላሳያችሁ። ደግነቱ እሁድ አገልጋይ እኔ ስለነበርኩ አሁን እዚህ ረፍት ካገኘው በኋላ እኛ ጋር ይሄን ፕሮግራም ተናግረናል። ትናንትና የጸሎት ህብረቶችም ጸልየዋል። አንድ ምሳሌ ተጠቅም ያለው እዚህ ልጠቀም። መጋዘን ሙሉ ስንዴ ሞላ አንድ ሰው ሊሸጥ። ነቀዝ ቤት እንደምትገባ አታውቁም። እህል ተወደደ። አንድ ቀን መኪና አስጠጋና በሉ ቶሎ ጣሉ አሁን ዋጋ ላይ ወጥቷል ብሎ ሚጭኑ ሰዎች ኩንታሉን ብድግ ሲያረጉ አቧራ ቡናል። ለካ ነቀዝ በልቶታል እህሉ። አይሆነ ነገር ጨሰ። የሚጭኑት
ጠሩት። አረ እህሉ ነቀዝ በልቶታል አንድ የለም አለ። ሰውየው ደነገጠ፣ ሮጠ መጣና ይሄ እህል መመርመሪያ አይታችኋል እንደዚህ የሚወጋበትን ይዞ መጣና ወይኔ ያለ ደንግጦ አንዱ ነው እስቲ ሁሉም ነው እዩት ሲባል ሲወጋ ሁሉም ነቀዝ ነው፣ ሲወጋ ሁሉም ነቀዝ ነው። አወጣና ወደ ውጪ ተደፋ። ቢናፈስ ንፋስ ይዞት ይሄዳል፣ ሲያበጥር ንፋስ ይዞት ይሄዳል። አከማችቶ ነው የተበላው። ጻድቅ እንደዛ አይደለም። ጻድቅ በመጠበቂያው ላይ ይቆማል። ጻድቅ በለስ ባያፈራ ከብቶት በጋጣ ባይገኙ ቢሆነ ነገር ቢጎድል እንኳን ጻድቅ በመጠበቂያው ላይ ቆሞ እግዚአብሔርን ይጠብቃል። ዛሬ ነግርሃለሁ የሚያስቸኩል ነገር ይሰበር። የማያምን ሰው እምነት የጎደለው ሰው ችኩል ነው። ዛሬ የሚፈርሰው መሰዊያ የችኩልነት መሰዊያ። አንዳንዱ ይቅበዘበዛል፣ ተቀበዝባዥ ነው። የያዘ ይመስለዋል፣ እዚህ ጋር እዛ ጋር የያዘ ይመስለዋል። አልያዝክም፣ ቁም። ለዚህ ነው መጽሐፍ ሲናገር ቆይቼ በእግዚአብሔር ደጅ ጠናሁ እርሱም ዘንበል። እስቲ ጌታን የጠበቀ ጮሆ አሜን ይበላ። መልእክት አለኝ፣ እግዚአብሔር ይመጣል። በዚህ ላይ አንድ ጥቅስ ልጨምርላችሁ። አንድ እግዚአብሔር ቃል ምሳሌ ምዕራፍ 28 ቁጥር 20 እንደዚህ የሚል ቃል አለ። ምሳሌ 28 20 የታመነ ሰው እጅግ ይባረካል፣ ባለጠጋ ለመሆን የሚቸኩል ሳይቀጣ አይቀርም። እድገመው። የታመነ ሰው ምን ይላል? ይባረካል። የታመነ ይመጣል ያለ የቆመ እግዚአብሔር እንደሚመጣ ተስፋ ያደረገ እሱ ይባረካል። ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ምክንያት ባለጠጋ የሚያረግ የኛ አምላክ አለ። ከጎናችሁ ያለውን ያዝ አድርጉትና አቋራጭ የኔና ያንተ ጸጋ አይደለም በሉት። አላላችሁ? ድገሙ። አንድ ድገሙ። ዛሬ በኢየሱስ ስም አቋራጭ የሚያስኬድ አንድ መሰዊያ ይፍረስ። በአቋራጭ ለመበልጸግ አገር የሚያጠፉ፣ በአቋራጭ ለመበልጸግ ጉቦ የሚቀበሉ፣ በአቋራጭ ለመበልጸግ ድሃን የሚያስለቅሱ የጠላት መሰዊያ ከተስማማኸኝ ዛሬ የፈረሰ ይሁን። የመጨረሻው ከዛ ልጸልይ አንድ ቃል አንብቤ። የማያምን ሰው ጥለኛ ነው። የማያምን ሰው ከሰው ጋር ሁሌ ይጣላል፣ ሰላም አያውቅም። የማያምን ሰው ጥለኛ ነው፣ ዱላ እሱ ጋር ነው ያለው። የማያምን ሰው ረብሽ ይወዳል። የማያምን ሰው ጥለኛ ነው፣ መንጋ ይበጠብጣል፣ ህብረት ያናጋል፣ ቤተ ክርስቲያንን ያውቃል፣ አገር መልክ ያጠፋል፣ ጓደኛን ከጓደኛ ይበጠብጣል፣ ትዳር ያፈርሳል። የማያምን ሰው ጥለኛ። ያዕቆብ ምዕራፍ 4 እንደዚህ ይላል። ሰፊ ስለሆነ ልዝለለው። ያዕቆብ ምዕራፍ 4 ከ1 እስከ 3 እናንተ ውሰዱት። በእናንተ ዘንድ ይላል ያዕቆብ 4 ከ1 እስከ 3 በእናንተ ዘንድ ጦርና ጠብ ምንና ምን ከዛስ ምን ይላል? ከወዴት እንዴት ይገኛል? እኛ ጋር እንዴት መገኘት ነበረበት ወይ? ጦርና ምን ጠብ ምን አለ? ይሄ የማላጅ ቡድን እጁን ዘርግቶ ከዚህ በኋላ በሉ ጦርና ጠብ አልሰማችሁኝም? ጨምሪና ከኛ ዘንድ አይገኝም። አሜን በያ። ዛሬ በኢየሱስ ስም ጦርና ጠብ ከክርስቲያን ምድር ይወገዳል። እንደዛ ነው የሚለው። ቆይ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞታችሁ አይደሉምን?
መነሻቸው እናንተ ራሳችሁ ናቸው። መኖር አይገባቸውም፣ እንዲኖሩ አድርጋቸዋል። ስለዚህ አፍርስ፣ አስወግድ፣ ጣለው። እኔ ድንገት ቄሳሚ ሲናገር ሰምቶኝ እንደሆነ አላውቅም። አንድ እናት አሉ በጣም 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 አደገኛ ይሆኑ፣ ማንም አይወስድባቸውም የፊት ወንበር። እኛ ቸርቻችን ውስጥ ማንም አይወስድባቸውም። ባይኖሩም ወንበሩ ባዶ ነው። ያሉ ቀን ኮንፈረንስ ሆኖ ሰው በስቶ ሰው ተቀምጦ ከመጡ ይመጣሉ። ፊት ለፊት ተነስ ካይ ይላሉ። ሰውየው ኧረ እኔ ነኝ አንደኛ የመጣሁት፣ ቸርች ባዶ ሲሆን አትመጣም፣ ተነስ። ሰውየው አንድ ቀን እምቢ አላት። ተነስ አሉት፣ ጮሆ። ልጁ ደንግጦ ተነሳ። በረከቴን ሊቀበል ቦታዬ ላይ ተቀምጧል አሉ። እውነትም ፕሮግራሙ ኮንፈረንስ ነው። አገልጋዩ ፕሮግራሙን ጀምሮ ዛሬ እግዚአብሔር ከዚህ ይጀምራል አለ። ከማ ከሳቸው ደግሞ ዞር ብለው የት አለ ያ ሰውዬ? ነገሬን ሊበላ የጠብ መንፈስ። ተባረክ፣ ተለወጥክ። የመባረክም የመለወጥም ሰው የማናደድ አይደለም፣ እግዚአብሔርን የማክበር ይሆናል። መፍረስ ያለበት መሰዊያ የማያምን ሰው ጥለኛ ጫቃን የማያምን ሰው መግባባት አይችልም፣ ከሰው ጋር አይኖርም። ስለማያምን እንደመደመው እንደዚህ ብለን እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለውን ቃል አንብበን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ እንደ ሰው ልማድ አንዘረጋም፣ እንደ ሰው ልማድ ዱላ አናነሳም፣ እንደ ሰው ልማድ ለበቀል አንሄድም፣ እንደ ሰው ልማድ ዘር አንቆጥርም፣ እንደ ሰው ልማድ አገር አንቆጥርም፣ እንደ ሰው ልማድ የወንዝ አንልም፣ እንደ ሰው ልማድ እከሊት አንልም፣ እንደ ሰው ልማድ እከሌ አንልም። እኛ ከዛኛው ወገን ነን። አሜን ነው፣ አሜን ነው። አንድ ኬንያዊ ሰው እንደዚህ አለ። ሰሚናሪ ግቢ ያገኘሁትና አለ እያወራ፣ እኔ ኢትዮጵያን በደንብ አላውቃትም ነበር። ኢትዮጵያን በተደጋጋሚ እንዳቃትና እንደወዳት ያደረገኝ መንግስታችሁ ነው። ምን ማለት ነው አልገባኝም ነበር። ምን ማለት ኢትዮጵያዊ ነኝ እኔ አይልም። እዚህ ስንት ኢትዮጵያዊ ያለ እንዴት ነው የኢትዮጵያ ብሎ ማለት? በየትኛውም ፕሮግራም የእናንተ መንግስት ሲጀምር ኢትዮጵያ ይላል። በቃ ኢትዮጵያ ይላል። ምንድን ነው ብዬ ገብ ከዛ በመካነ ኢየሱስ እድል አግኝቼ መጣሁ አለ። እኔ አሁን አለ እንደውም ኢትዮጵያ ብሎ የጨረሰ አይመስለኝም አለ። እኔ ራስ በኢየሱስ ክርስቶስም መዋጋታችን እንደ ሰው አይደለም። እኔና አንተ አንድ ነገር እናውቃለን። በናዝሬቱ በኢየሱስም ከሆነ ነገር ያለፈ ጸጋ በልባችሁ ላይ ይሳካ። አሜን ነው። እስቲ ከጎናችሁ ያለው በደንብ ይዩት። ዝም ብላችሁ ይዩት። የሆነ መሰዊያ እናፈርሳለን። አይዟችሁ፣ እኔን እንዳታዩ፣ በደንብ ይዩት። አትዩኛ፣ ተያዩ ነው ያልኩት። ተያዩ። ከዛ የጦር ዕቃሽ በሏት። ስጋዊ አይደለም። ምን አለ ይሄ ጉባኤ ድገሙና፣ የጦር ዕቃህ በሉት። ስጋዊ አይደለም። ምሽግን ለመስመር ድገሙላት። አቤት ብርቱ የሆነ ነው፣ ኃይለኛ ነው፣ እሱም እግዚአብሔር ነው። የኔ ነው ያለ ጮኸ አሜን ይበለኛ። በእውነት አንድ ድምፅ ወደ ውስጤ ይመጣል።
እግዚአብሔር እንዲህ ይለኛል፣ ደግሜ እላለሁ፣ የተመከረ ምክር ይፈርሳል። ላሮዶስ ፓዳ ሃዳንታ ዲቫጋዲ በቤትህ በኑሮ በአገርህ በትዳርህ በስራ የተመከረ ይፈርሳል። ባካችሁ ከጎናችሁ ያለውን ሰው ያዙትና ዛሬ በሉት አንድ ነገር እግዚአብሔር እንዲህ ይልሃል፣ ምክሩ ፈርሷል። ፈርሷል ፈርሷል ይለኛል። በቤት ላይ የተመከረ ፈርሷል። ፈርሷል ፈርሷል። የተዶለተ ፈርሷል። የተመከረ ፈርሷል። የተዘጋጀ ፈርሷል። ማላፋንቲስ ፓላዳጋዲክ ሎራዳባዳጋቤንያማ ፈርሷል። በሮሜዮ ልጅ በይሁዳ ላይ የተመከረ ፈርሷል። እግዚአብሔር እንዲህ በለው፣ ይህ ምክር አይሰራም፣ አይሆንም፣ አይጸናም በላቸዋል። ዛሬ የጠላት ምክር አይሰራም፣ አይሰራም። እስቲ በእግሮቻችሁ ቆሙ። ምን ችል እንቁም? ሁሉ ሰው ላራዳስ ዘርግተን እንቁም። እጆቻችሁን ወደ ሰማይ አምላክ ዘርጉልኝ። ወደ እናንተ ዞሯል የእግዚአብሔር መንፈስ። እግዚአብሔር እንደዚህ ነው የሚለኝ፣ ልጄ ላይ የተመከረ አይሰራም። ቤትሽ ላይ የተመከረ አይሰራም። ኑሮ ላይ የተመከረ አይሰራም። ቤት ላይ የተመከረ አይሰራም። ዋው! ምክሩ ፈርሷል። ምክሩ ፈርሷል። ምክሩ ፈርሷል ይለኛል። የማን ቤት እንደሆነ አላውቅም። የጠላት ምክር ፈርሷል። በቃ ያልሽት፣ በቃ ያልሽናት፣ በቃ ያልክ አባት፣ በቃ ያልክ ወንድም፣ እግዚአብሔር እንዲህ ነው የሚለኝ፣ ምክራቸው ፈርሷል። ልባችሁ የወረደ ነገራችሁ የተያዘባችሁ ተስፋ በመቁረጥ ልብ ውስጥ ያላችሁ ግን እንደምንም ብዬ ጠብቃለሁ የምትሉ እግዚአብሔር እንዲህ ነው የሚለኝ፣ እንኳን ደስ አለሽ በላት። የጠላት ምክር ፈርሷል። ፓላፋስ ሰፖሮቲ አነነገውስ ኢየሱስ በዚህ አለ። እግዚአብሔር በዚህ አለ። ጉልበትሽን የመታ ይመታ። ጉልበትን የመታ ይመታ። ዕውቀትን የመታ ይመታ። ቤትን ያናጋ ይናጋ። ነገርን የያዘ ይመታ። በረከትን ያዘገየ ይመታ። ታሊዶስ ያባ እንደዚህ አንለቀውም። ዛሬ አጸዱን ነው የምናፈርስበት። አድባሩን ነው ነቅለን የምንወጣው። አድባሩን ነው ነቅለን የምንወጣው። የጉስቁልና አድባር ይነቀል። የድህነት አድባር ይነቀል። ከአንዳንድ ሰዎች በር ላይ የደረቀ ዛፍ ሲነቀላ ያለ እግዚአብሔር እንደዚህ ይለኛል፣ የችግር በር ተነቀለ። የችግር አድባር ተነቀለ። እኔ ነኝ ያለ ለዓመታት የተቀመጠ ተነቀለ። አንፈቅድለትማ። የእህቴን የወንድሜን ነገር የያዘ ጉስቁልና የዘራ ዛሬ ይነቀል፣ ይነቀል፣ ይነቀል። ድህነት የዘራ ይነቀል። በሽታን የዘራ ይነቀል።
እስቲ ከጎናችሁ ያለውን ሰው ያዙት ባካችሁ። እግዚአብሔር ከላከኝ ዘንድ እንደ መልእክተኛ ላገልግል። በደንብ ያዟት። ማያያዝ ሰው አይኖርም ብዬ አምናለሁ። የጸሎት ጉዱንን ስለሆነ ማላች ስለሆነ ይሄ በጣም ከናንተ በደንብ የተማርነው ስለሆነ ተያይዞ መጸለይን ተያይዞ መትጋትን እርግጠኛ ነኝ አዲስ አበባዎች ብቻ አይደሉም ክፍለ ሀገር ከናንተ ብዙ አትርፏል። ከጎናችሁ ያለውን ሰው ያዙት። አንድ ነገር አነብና በዚህ ቃል ላይ ልጸልይ። በደንብ በማስተዋል ስሙኝ። በዚያን ጊዜም መጽሐፈ ኢያሱ ምዕራፍ 11 ቁጥር 21 በዚያን ጊዜም ኢያሱ መጣ ከተራራው አገር ከኬብሮንም ከዳቤርም ከአናብም ከእስራኤልም ተራራ ሁሉ ከይሁዳም ተራራ ሁሉ የዔናቅን ልጆች ገደለ። ኢያሱም ከተማዎቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም ባዛጦንም ጥቂቶች ቀሩ እንጂ በእስራኤል ልጆች ምድር ከዔናቅ ልጆች ማንም አልቀረም። እግዚአብሔርም ለሙሴ እንደነገረው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸው እንደ ነገዳቸው ርስት አድርጎ ምድሪቱን ሰጣቸው። እችን ቃል ያዙ። ምድሪቱም ከሰልፍ ከጦርነት ከረሃብ ከችግር ከማጣት አረፈች 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 አረፈች። ዛሬ ሰሜኑ ይረፍ፣ ደቡቡ ይረፍ፣ ምስራቁ ይረፍ፣ ምዕራቡ ይረፍ። አረፈች፣ ሀገሪቱ አረፈች። እንዳትላቀቁ እንደዚህ ያላችሁ ጸልዩ። ምድሬ አረፈች። በተናገሪ ካላታሳካ እኔ አረፍኩ፣ ቤቴ አረፈ፣ ልጄ አረፈ። መገፋት አብቅቷል፣ አረፈች። ማጣት አብቅቷል፣ አረፈች። መያዝ አብቅቷል፣ አረፈች። ባርነት አብቅቷል፣ አረፈች። አረፍን። እግዚአብሔር ይላል አረፍን። አበቃ፣ አረፍን። ቤትሽ አረፈ፣ አረፈ፣ አረፈ። ቤተ ክርስቲያን አረፈች፣ አገር አረፈች፣ ምድሬ አረፈች። አረፍክ። ያለቀሰች እናት አረፈች። ያለቀሰ አባት አረፈ። የተቅበዘበዘ ወጣት አረፈ። አረፍን። ምድሪቱ አረፈች። ከጦርነት አረፈች። ከረሃብ አረፈች። ከእጦት አረፈች። አባ የደሃደጋ አባ የምስኪኖች አባ ጩኸት የምትሰማ አባ ያለቀሰን የምታጽናና አባ የተጣለን የምታነሳ አባ ግራ ለገባ መፍትሄ ያለ አባ 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 የጉበኞችን ጸሎት የሰማ አባ የአልቃሾች የማላጆችን እንባ ያየህ አባ የአገልጋዮችን እንባ ያየህ አባ በጓዳ የሚጮሁትን የሰማ አባ አባ ሰሜኑ ይረፍ፣
ምስራቁ ይረፍ፣ ደቡቡ ይረፍ፣ ምዕራቡ ይረፍ። አቤት እግዚአብሔር ወገኖቼ፣ ምስራት ያለ የልጄ ቤት አረፈ ይለኛል። የልጄ ጓዳ አረፈ፣ ከሐዘን አረፈ፣ ከእጦት አረፈች። ማረፍ ዳስኬና ማሃዳጋቱ አቤት ልጸልይ ወገኖች። እኔ ጉብኝታ ያለሁ አንዳንድ ሰው ቤት ሲገባ በእውነት ድንገት ኮንፈረንስ ስላልሆነብኝ እየሄድኩ አልነካኋችሁ እንጂ እግዚአብሔር እንዲህ ይለኛል፣ የልጄ ቤት አረፈ። እስቲ ሰይጣን ጠላታቸው ይስማ፣ ቤቴ በረፍት ተሞላ በል። ሕይወቴ በረፍት ተሞላ። እኔ አረፍኩ። ከዚህ ቀን በኋላ በሉ ማጉረምረም ለኔ አይደለም፣ ማዘን ለኔ አይደለም፣ መቆሰም ለኔ አይደለም፣ ማጣት ለኔ አይደለም፣ እምባ ለኔ አይደለም፣ ስድብ ለኔ አይደለም። አረፍኩ። ልልታ ጭብጨባ ሂዱና ተከናወኑ፣ በድል ተመላለሱ። ቃሉ በሕይወታችሁ ይስራ፣ እምነትን ይጨምርላችሁ። ባሪያው ነገ ደግሞ ተሞልቶ እንዲመጣ፣ ተመርቶ እንዲመጣ፣ ተነድቶ እንዲመጣ የእግዚአብሔር መንፈስ በሱ ላይ ይስራ።